እዛ ቤት ምግብ ሊበላ እያለሁ ይሁድ 10 በግምት 9 ሰዓት እንደዛ ቢሆን ነው ይደውላል። አቤት ብዬ ስልክ በታናሽ ስልክ ለተደወለው አይ ማዘርን እኮ ትንሽ አሟት ሕክምና እየወሰድን ነው ምናምን ይላል። በቃ ሄዱ ድረሱ። ግን ማታም በደንብ አውርተን የለ ወይ ምን አይነት በሽታ ቢኖር ነው አሉ። አይ ትንሽ ወባ መሰለኝ አለ። ውስጤ ዝም ብሎ ይቀጠቀጣል፣ ግን ለምን አላውቅም ይንቀጠቀጣል። ከዛም ምን አይነት በሽታ ነው አንተ ማታ እንዲህ አውርተን እንዴት ነው ይሄን ያክል የሚሆነው ንገሩኝ እስቲ ምን ሆና ነው ብዬ ሲጨቀጭ እሺ ከሷ ጋር አገናኙኝ አልኩ። መጨረሻ ላይ አይ አታውራም አለኝ። ሳያውቁ ለገጠር ሰዎች ደውለዋል። አርፋለችና ሽማግሌ ይምጡ ብለው ደውለዋል። እነዛ ሰዎች ደግሞ እኔ እዛው አስክሬኑ ጋር ያለው መስሏቸው ዳጁ ሳጥን ይዘን እንመጣ ወይስ እንዴት አለ። ድጋሚ ሁሉ ነገሩ ጨለመብኝ። በቃ ምንድነው ለራሴ መስበክ ጀመርኩት። እናቴ እንዲህ ዋጋ ብቻዋን እየታገለች በኖረች ዘመን ትንሽ ጫፍ ደርሳ ከተቀጠፈች እኔ መመለስ ባማልችልበት ላይ ቆሜ ሰውን ማስጨረስ የለብኝም ማሰብ ጀመርኩ። አንድ ያለባት ያሳደገኝ እግዚአብሔር ስም ይላል። ሰው አይሆኑም የተባሉ ሰዎች ሰው ከሆንን ሰው ሆነን ነው በቃ ይሄን ችግር ማለፍ ያለብኝ። እናቴም ደግሞ የመከረችኝ ይሄንን አይደለም። ስለዚህ በቃ ብዙ ማልቀስ ራሱ አይጠበቅብኝም አልኩት። ኦሬዲ እሷ ወደሚቀርበው ወደ አገለገለችው አምላኳ ሄዳለች። እኔ በሚያምነው እምነት ፕሮቴስታንት እምነት ንጥቂያ ይሆናል ነው ብለው ቃሉ ሲናገር ማናጠቁ ወይ ትንታ ነው ወይ ሞታር ነው ወይ የሆነ ነገር ነው። ስለዚህ በቃ ያዘጋጀላትን ተቀዳጅታለች። በቃ ቅድም እንዳልኩ ይሄንን እልቂት ማድረግ ነው ማስቀጠል ነው የሚሆነው። ስለዚህ ምን ሆንኩኝ? ተረጋጉ፣ አይዟችሁ ኖርማል ሆኜ እኮ ለግድ ያው ሞቶር የተገጨችበትንም ቦታ ደረስኩኝ። ምን አማራጭ አለ? የልጁ ቤተሰብ የት ነው ምናምን ብዬ ብል ሌላው አለ ከበስተጀርባ። እኔ እየየ ካልኩ ውስጤ እያለቀሰ ነው። ሰፈር ከደረስኩ በኋላ አስክሬኑ ቤት ገባ። የቸርች ሽማግሌ አሉ ወይ የሉም ወይ ብዬ ስጠይቅ አሉ ጸልዩ አልኳቸው። የቸርች ሽማግሌ ካላቸው ጸልዩ፣ በሰላም ገብተናል፣ አስክሬኑ በሰላም ገብቷል። ከዛ በኋላ ከተጸለየ በኋላ እኛ ጉዳዩን የምንጨርሰው በሕግና በሽማግሌ ነው። ምናልባት ያንን ቤተሰብ እናጠቃለን ብላችሁ በኔ ፍቅር ወይም በእናቴ ፍቅር ተነሳስታችሁ ብትሄዱ ግን እጃችን የለም። ስለዚህ ተረጋግተን ለቅሶን እንጨርሳለን። ባለው በባህል በሕግ በሁለቱም ነው የምንጨርሰው አልኳቸው። እዚህ ጋር ደግሞ አንዳንድ ተላላ ጨዋታ የሚጫወቱ ሞኝ ጨዋታ የሚጫወቱ እውቅ መሰሉ ሕግ እሱ ቢለቅ ሕግ ይለቅያል እንዴ የሚል አለ። አልከሰስንም። ለምንድን ነው ያልከሰስነው? በእግዚአብሔር ፈቃድ ነው። ድንገት ነው የሆነው። ደግሞ በእርግጥ ትርፍ ጭኗል። በእርግጥ ሞተር አደጋ ነው። አቅዶበት አይደለም የወጣው። ገና ልጅ ነው። 17 18 እድሜ ቢሆን ነው። ይሄንን አሁን 10 ዓመት ወይ 20 ዓመት ቢያስፈርደው 20 ምናምን 30 ምናምን እድሜው ላይ ገና ይፋታል። እሺ እንበለው። ተሰብስባለች ኦሬዲ ልጁ ውስጥ እዚህ ላይ ልጆች አሉት። እንደኔም ይመኛል ትዳር፣ ምናልባት ይጸልያል። እሱም ብቻ አይደለም በሞተር አሽከርክሮ ቤተሰቡን የሚያስተዳድር ይሆናል። በትክክልም ነው። 60 ብር ነው የጫነው። በነገራችን ላይ 20 ብር 3 ሰው ከሱ ጋር ነው 4 ካርቭ ላይ ነው። ቁልቁለት ስለነበረ ሄደ ለውሃ ቁልፍ አመጣለሁ ብላ ሄዳ ስትመለስ ነው ያገኘው። እግዚአብሔር መንገደ ብዙ ነው፣ ማዳን ይችል ነበር። ግን ይሄንን ጩጪ አሳስረን እናቴ ወደ ማትመጣባት ሄዳለች። አሁን ቤተሰቡ ለምን ይሰቃይ? ቤት ይግባ።
ሰቃያል